በኦርቶዶክስ ላይ የሚፈጸመው መንግስት መር መዋቅራዊ ጥቃት የሚቆመው በልመና ሳይሆን ተደራጅቶ በመታገል ነው ተባለ። ከአደባባይ ሰልፍ እስከ ሚዲያ ትግል ዓለም አቀፍ ዘመቻ ሊጀመር ነው። በሌላ በኩል የብልጽግናው አለቃ አብይ አህመድ የአርሲውን ጥቃት በግልጽ የሚክድ ምላሽ ሰጥተዋል። በጀርመንና አካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በአርሲ ጉዳይ ጠንካራ ይዘት ያለው መግለጫ አውጥተዋል። ከገዳዮቻችን ፍትህ የሚል ኃይለ ቃል ያስተላለፈው መግለጫው ኦርቶዶክሳውያኑ ራሳቸውን ማደራጀት እንዳለበት አሳስቧል። ሀገረ ስብከቱ በሀዘን መግለጫው በቅድሚያ ፓሪሲ 5 ወረዳዎች ኦርቶዶክሳውያንና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ የጅምላ ግድያና የጥንታዊ አብያተ ቤተክርስቲያናት መውደምን በጽኑ ካወገዘ በኋላ ብቸኛው መዳኛ ያላቸውን የትግል አማራጮች አመላክተዋል። ፓሪሲው ጥቃት ላይ የመንግስት ምላሽ በእጅጉ እንዳሳዘነው የገለጸው መግለጫው አገዛዙ ለሚፈጽመው ጥቃት ተደጋጋሚ ኃላፊነት የጎደለው ምላሽ አላየውም፣ አልሰማውም የሚል በመሆኑ በህዝብ ዘንድ ተስፋ መቁረጥና በጥቃቱ ላይ መንግስት በቀጥታ እጁ እንዳለበት የሚያረጋግጥ ነው ብለዋል። ሀገረ ስብከቱ ከአገዛዙ በመቀጠል የቅዱስ ሲኖዶሱና የጠቅላይ ቤተ ክህነቱ ምላሽ እንዳሳዘነው በመግለጽ ከወረቀት የዘለለና በደሉን በጽናት መቃወም ያልቻለ ይልቁንም በየጊዜው ለሚጠቃው ህዝብ አልሰማውም ብሎ ለተቀመጠ መንግስት ልመና የሚያቀርብ ደካማ ምላሽ ነው ሲል ቅዱስ ሲኖዶሱ በአደጋው ልክ ምላሽ እንዲሰጥ ተማጽነዋል። ሲኖዶሱ ከዚህ በላይ አቅሙን ማሳየት እየቻለ ይህንን አለማድረጉ በእጅጉ እንዳሳዘነው የገለጸው መግለጫው ገዳይን መለመን ይበቃል በሚል ይዘት ነው። ሀገረ ስብከቱ ብቸኛው መዳኛ መንገድ መደራጀት መሆኑን በመጠቆም ህዝቡ ራሱን ማዳን እንዲችል የቀረበውን የህልውና ትግል አቅጣጫ የሚጠቁም ሀሳብ አቅርበዋል። ቅዱስ ሲኖዶሱና ጠቅላይ ቤተ ክህነት ምዕመናን በአደባባይ በማንቀሳቀስ በደሉን ለዓለም እንዲያሳውቁ ማድረግ የሚለው ቀዳሚው የትግል አማራጭ ነው። በመቀጠል ክርስቲያኖች በየአካባቢው ራሳቸውን የሚከላከሉበት መንገድ እንዲመቻች በቤተ ክርስቲያን ደረጃ ከቅዱስ ፓትርያርኩ ጀምሮ እስከ ምዕመናን ድረስ የአደባባይ ምህላና ጸሎት እንዲደረግ፣ በውጭ ሀገር የሚገኙ አህጉረ ስብከትና አብያተ ክርስቲያናት በተቀናጀ መልኩ የኦርቶዶክስን እልቂት ለዓለም ለማሳየት ሰልፍ እንዲያደርጉ፣ የጽሁፍና የሚዲያ ተጋድሎ እንዲያደርጉ የሚሉ የትግል አማራጮች በመተንተን ጥሪ በማቅረብ መግለጫውን ደምድመዋል። ይህ በእንዲህ እንዳለ ህዝባዊ ቁጣውን ተከትሎ እጅግ በጣም ዘግይተው ስለ አርሲው ጥቃት በጽህፈት ቤታቸው በኩል ምላሽ የሰጡት የብልጽግናው አለቃ አብይ አህመድ ጥቃቱ የተፈጸመው ምርጫውን ለማስተጓጎል በምርጫ የተገኘውን ድል ለማበላሸት በሚል አገላለጽ ህዝብን ይበልጥ የሚያስቆጣ አቋም አሳይተዋል። የጠቅላይ ሚኒስትሩ ጽህፈት ቤት በመግለጫው ጥቃቶቹ የሀገሪቱን እድገት ለማደናቀፍ ከሚሹ ኃይሎች ከኦነግ ሸኔና ከፋኖ ኃይሎች እንዲሁም ከውጭ ኃይሎች ጋር በጥምረት እየተከናወኑ ናቸው በማለት በዓለም አቀፍ የዘር ማጥፋት ደረጃ 10ኛ የዘር ማጥፋት ገጽታ ወንጀልን መክዳት የሚለውን የወንጀል ክፍል በተግባር አሳይተዋል። ፓሪሲ በተከታታይ የሚፈጸመው የኦርቶዶክሳውያን የጅምላ ግድያ፣ የአብያተ ክርስቲያናት ውድመት፣ የክርስቲያን መንደሮች መቃጠል፣ የንብረት ዘረፋዎች መዋቅራዊ ድጋፍ እንዳላቸው የጉዳት ሰለባዎቹ እውነታውን መግለጻቸው አይዘነጋም። ሰዎች እየሞቱም ቢሆን ችግኝ እንተክላለን በሚል ንግግራቸው ታሪክ የሚያስታውሳቸው አብይ ኦርቶዶክስና ነባሩ እስልምና ለእድገት አይመቹም በሚል አስተምሮ የሚታወቁት የብልጽግናው አለቃ በሃይማኖታዊና በብሔር ማንነታቸው የተገደሉ ንጹሐንን ሞት የሞታቸውን እውነተኛ ምክንያት በመካድ ከእርሳቸው የጨረባ ምርጫ የመደናቀፍ ሙከራ ጋር አያይዘው አቅርበውታል። ይህ በእንዲህ እንዳለ አገዛዙ ከጠቅላይ ሚኒስተር ጽህፈት ቤት በወረደ ትዕዛዝ ፓሪሲ የተፈጸመውን የኦርቶዶክሳውያኑ የጅምላ ግድያ በተመለከተ ሀሰተኛ ዘጋቢ ፊልም ሊሰራ መሆኑ ተሰምተዋል። እንደ ምንጮች መረጃ የኦህዴድ ብልጽግና ዋና ልሳን የሆነው ኦቢኤን የተሰኘው ቴሌቪዥን ጣቢያ ከዛሬ ግንቦት 29 ጀምሮ ማለዳ ጀምሮ ጋዜጠኞቹን ወደ ምስራቅ አርሲ አስኮ ወረዳ ልኳል። የጋዜጠኞቹ ቡድን ወደ ስፍራው ያመራው ሀሰተኛ ዘጋቢ ፊልም ለመስራት መሆኑን የጠቆሙት ምንጮች ዶክመንታሪው ላይ የመንግስት ሰራተኞችን ጭምር የአካባቢው አርሶ አደር አስመስሎ በማቅረብ እንደሚሰራ ነው የተጠቆመው። ከጠቅላይ ሚኒስተር ጽህፈት ቤት በተሰጠው ትዕዛዝ መሰረት የዘጋቢ ፊልሙ ጭብጥ ጥቃቱ ሃይማኖትንና ብሔርን መሰረት ያደረገ አይደለም የሚል ይዘት ሲሆን ጥቃት አድራሾቹ ደግሞ ኦነግ ሸኔና ፋኖ ናቸው የሚል እንደሆነ የመረጃው ምንጮች ጠቁመዋል። እንዲህ ያሉ ህዝብን የናቁ ዘጋቢ ፊልሞችን ከወላጅ አባቱ ህወሓት ኢህአዴግ በላይ በመስራት የሚታወቀው ኦህዴድ ብልጽግና ፓሪሲ ጉዳይ የትኛውንም አይነት ይዘት ያለው ዘጋቢ ፊልም ቢያዘጋጅ እውነታውን ከኢትዮጵያ ህዝብ በተለይ ከ60 ሚሊዮን በላይ የሚሆኑትን የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ማታለል የማይችልበት የውድቀት ደረጃ ላይ እንደደረሰ በመታየት ላይ ነው።